የኔ ልጅ በባዶ እንዳይወጣ ቢያንስ አንድ ጉርሻ ጉረስ። አንቺ ሴትዮ ልጅ አትበይ። በጣም ነው ማፍርብሽ። ከጓደኞቼ በታች ነው ያደርግሽ። ምን የኔ ልጅ እንደዛ ነው እንዴ? እሺ በል ከፍ ከፍ በል። አሸማቀቅኩ አይደል? የራስሽ ጉዳይ እባክሽ። አስመሰል ምን አረገኝ ነው ፈጣሪ? ለአንድ ልጄ እንኳን መሆን ያልቻልኩ። እባክህ ፈጣሪ ሰጥ በእናት ከሙላት በልጅ ትንፋሽ ሙቀት የቆመ እናት መጣች። በእናት ያዘችው ከባድ ነው መሰለኝ። ሂድና ግዛት። በማያገባ ጥልቅ አትበል። ደግሞ ሁለተኛ እናት እንዳትለኝ። አንድ ነገር ልንገር፣ ስታታት ይቆጫል። ደግሞ የእናትና የብር አሮጌ የለው። ተረትህን እዛው ለራስ ያዘው ወረኛ። አሁንስ በህይወት ያለች ይመስላል። ከቤቱ ሄደ ጊዜ ነው ዳኛ። አረ የእናትህ አመጣት ልክ አይመስለኝም። ለመሆኑ ለምን እንደዚህ እንደሆንኩ ታውቃለህ? በጀንበር ገዳይ በለት ከባሪ ስትፈጠር እንደዚህ ሆንሽ መሰለኝ። አይደለም በትራርፎባት ተረቀቃት። ማናት? እኔ ነኝ። ከ25 ዓመት በፊት ሁሉም ወንዶች የሚመኙን ሴት ነበርኩኝ። ያዩኝ ሁሉ የሚደነግጡልኝ። እንኳን ወጣቱ ሽማግሌው ፈዞ የሚቀርልኝ ቆንጆ ሴት ወጣት ነበርኩኝ። ነገር ግን በአንድ በተረገመ ምሽት ከስራ ስመለስ ሁለት ወንበዴዎች ተከታትለው ቤቴ ድረስ ገብተው ከተጫወቱብኝ በኋላ ጋዝ አርከፍክፈው አቃጥለው ሊገሉኝ ነበር። ረጅም ጊዜም ሆስፒታል ነበርኩኝ። አንተም ወደ ውስጥ እያደግክ ነበር። ቀኑም ደርሶም ተወለድክ። የነፍሴን ክፋይ አንዱ ልጄ አውቃለሁ አላምርም፣ ግን እናት ነኝ። አንተ እንኳን ፊት አትሰይ። ጊዜ ምን ወዶ የኔም ፍትህ ነጠቀኝ። ራሴ እንዳላጠፋ ኃጢአት ሆነብኝ። ማትፈልገኝ ከሆነ ወደ ፈጣሪ